በፍጹም ባሌ እንደሌለ እኔ አልቆጥሩም። እውነቴን ነው። ባሌ እንደሞተብኝ አልቆጥሩም። ልጄን አንከባክቦ አሳድጎ ነው ለዚህ ደረጃ ያበቃልኝ። አልহামዱሊላህ። ልብሱም በጣም ቆንጆ ነው፣ በጣም ያምራል። እኛ ይሄው ለልጆቻችን በኢድ አስደስታቸዋል። አሁን ደግሞ በአረፋ ኢድ ለኛ በጣም ደስ የሚል ነው። እኔ ልብስ ያላቀም አሁን ባለቤቴ ከሞተው በቃ የሆነ ትንሽ ብር ካገኘው ራሱ የልጆቼ ነው ይላሉ። አሁን አልহামዱሊላህ ልጆቼም የድርሻቸው አገኙ፣ እኔም አገኝቻለሁ። ደስ ብሎኛል። ምንም የለኝም ነበር ልብስ ራሱ ወላሂ አልহামዱሊላህ። በጣም አምራል። እኔ መርጠሽ ውሰጂ በምርጫሽ ነው የተባልኩት። እኔ መርጬ ነው ይሄንንም ስፌቱን ምኑንም መርጬ ነው የወሰድኩት። ከኔ ጋር ከከለሬ ጋር የሚሄድ ልብስ ነው መርጬ የወሰድኩት። አንድ ቤተሰብ እንኳን ዞር ብሎ ያላየን ይሄው የኡስታዝ ቢሮ መጥተን ተደስተን ነው የምንሄደው። እዚህ ከገባው ጀምሮ ኑሮ ራሱ በጣም ነው የተቀየረው ወላሂ። ልብሱም ያምራል። እንደ ዛሬ ተደስተን አናውቅም። እኔ አንዳንዴ ወላሂ እንደውም በጣም በቸገረኝ ሰዓት ደውሎ አንዳንዴ እንዲህ ብር ምናምን ሰጥቶን ስንሄድ አልቅሼ ነው የምሄደው በደስታ ማለት ነው። አሁን ልጄ ማለት ነው ረመዳን ሲገባ እማዬ ተምረት ገዢ ምናምን ይላል። እኔ ምንም የለኝም ነበር። ከዛ እዚህ መጥቼው ተምረት አገኝቼው ሁሉም ነገር ሁሉም አስቤዛ አገኝቼው እጄ ሲገባ እኔ እዚህ በአይኔ አይቼ ነው ደስ ያለኝ። ልጆቼ ደግሞ ቤት ሲገባ ወላሂ ያለቀሱ። በቃ በጣም እናመሰግነዋለን። ኡስታዝ ሁሌም ቤቱ ይደሰት። ቢስሚላህ አላህ እድሜና ጤና ይስጣቸው። ቁም ነገር ግቡ መርዳት ብቻ አይደል